ሰላም ጤና ይስጥልኝ ውድ የኢትዮ ሆቴል ፖድካስት ተከታታዮች እንደምን አላችሁ? ዛሬም እንደተለመደው ስለ ሆቴል ብታውቁ ይጠቅማል ያልነውን አንድ ርዕሰ ጉዳይ ይዘን መጥተናል። አብራችሁን ቆዩ። ከዚህ በፊት ሆቴሎች ላይ በነበራችሁ ቆይታ እቃ ጠፍቶባችሁ ሊሆን ይችላል። ታዲያ ይሄ እቃ ሲጠፋ ወይም እናንተ በሆቴል በነበራችሁ ቆይታ የግል ንብረታችሁን በምትጥሉበት ሰዓት ሆቴሉ እንዴት ነው ያንን ማኔጅ የሚያደርገው የሚለውን በዛሬው ፕሮግራማችን ላይ የምንዳስስ ይሆናል። ሆቴሎች በርካታ እንግዶችን በየዕለቱ ያስተናግዳሉ። እነዚህ እንግዶች እንግዲህ በርካታ እቃዎችን ይዘው ሊመጡ ይችላሉ። በተለይም ትልልቅ ሆቴሎች ላይ የሚጠቀሙ እንግዶች እንዲሁ ለብዙ ጊዜ ቆይታ ለማድረግ የሚመጡ በመሆኑ ብዙ ንብረቶችን ወደ ሆቴሉ ይዘው ሊመጡ ይችላሉ። ታዲያ በአንድም ሆነ በሌላ ምክንያት በሆቴሉ በሚኖራቸው ቆይታ እቃዎችን ረስተውም ይሁን በተለያየ አጋጣሚ ሆቴሉ ላይ ጥለው ሊሄዱ ይችላሉ። ታዲያ ሆቴሎች ይህንን የጠፋ ወይም የተጣለ እቃ የሚያስረክቡበት ወይም ደግሞ የሚያስቀምጡበት የራሳቸው አሰራርና ፕሮሰስ አላቸው። ይህም በሆቴሎች ተርም ሎስት ኤንድ ፋውንድ ፕሮሲጀር ተብሎ ይገለጻል ማለት ነው። ሁሉም ሆቴሎች ይህንን ይከተላሉ። ስለዚህ እናንተም በሆነ አጋጣሚ ሆቴል ላይ እቃ ጥላችሁ ከሆነ በዚህ ፕሮሰስ መሰረት በመሄድ ንብረቶቻችሁን ማግኘት ትችላላችሁ ማለት ነው። እንግዲህ በመጀመሪያ እንግዶች በየትኛውም የሆቴሉ ክፍል ላይ ንብረቶቻቸውን ሊጥሉ ይችላሉ። በተለይ ግን የተለመደው የመኝታ ክፍሎች ላይ የተለያዩ የግል ንብረቶች ተጥለው ይገኛሉ። ይሄንን ደግሞ የሆቴል ባለሙያዎች በተለያዩ የስራ ክፍሎች በሚዘዋወሩ ሰዓት፣ ስራቸውን በሚሰሩ ሰዓት ሲያገኙ የመጀመሪያ የሚያደርጉት ለአንድ የስራ ክፍል ንብረቶቹን ማስረከብና ማስመዝገብ ነው። ይህም የስራ ክፍል በሆቴል ውስጥ የሃውስ ኪፒንግ የስራ ክፍል ነው። የሃውስ ኪፒንግ የስራ ክፍል በተለያዩ ቦታዎች ላይ ሰራተኞች አሏቸው። የመኝታ ክፍሎችን የሚያዘጋጁት፣ በተለያዩ የመገልገያ ስፍራዎች ደግሞ የጽዳት ስራዎችን የሚያከናውኑ በርካታ ሰዎች ያሉት በሃውስ ኪፒንግ ዲፓርትመንት ውስጥ ነው። በዚህም ምክንያት እንግዶች የሚጠሏቸውን እቃዎች ወይም ንብረቶች በቀላሉ ያገኛሉ ተብሎ ይታሰባል። ስለዚህም እነዚህ እቃዎች በየትኛውም የሆቴሉ ክፍል ላይ ቢገኙ በቀጥታ ሄደው የሚመዘገቡት የሆቴሉ የሃውስ ኪፒንግ ዲፓርትመንት ውስጥ ነው ማለት ነው። የሃውስ ኪፒንግ ዲፓርትመንትም እነዚህ ጠፍተው የተገኙ ንብረቶችን የተገኙበትን ስፍራ፣ የተገኙበትን ቀንና ሰዓት ካገኙት አካላት በመጠየቅ መረጃዎችን በመሰብሰብ ወደ ሲስተም ያስገባሉ፣ ይመዘግባሉ። ስለዚህ እንግዶች በቀላሉ የሚገኙ ወይም ደግሞ አድራሻቸው የተመዘገበ ከሆነ በስልክም ጭምር እንግዶች ጋር በመደወል ንብረቶቹን ለመመለስ ጥረት ያደርጋሉ። ነገር ግን እንግዶቹ የሚያገኙ ከሆነ ሆቴሉ በተለያዩ ሆቴሎች ሊለያይ ይችላል። ግን ከ6 ወር እስከ 1 ዓመት እነሱን ንብረቶች በሎስት ኤንድ ፋውንድ ማስቀመጫ ንብረቶች ማስቀመጫ ቦታ ላይ ያስቀምጣሉ ማለት ነው። ከ6 ወር ወይም ከ1 ዓመት በኋላ ንብረቶቹ የት እንደሚገቡ የብዙዎቻችሁ ጥያቄ ነው ብዬ አስባለሁ። እንግዲህ ይህን በማስመልከት የተለያዩ ሆቴሎች የተለያየ አይነት ፕሮሲጀር አላቸው። በብዛት ግን የተለመደው እነዛ ንብረቶች በተለይም ከውድ ንብረቶች ወይም ከጌጣጌጦች ወይም ደግሞ ለእንግዳው ልዩ ቦታ ከሚኖራቸው ለምሳሌ የጋብቻ ቀለበትና የተለያዩ ንብረቶች ውጪ ያሉ ንብረቶች በሚሆኑ ሰዓት ከ6 ወር ወይም ከ1 ዓመት በኋላ ከሆነው ንብረቶቹን ያገኙትና ወደ ሃውስ ኪፒንግ ዲፓርትመንት ወስደው ያስመዘገቡት ሰራተኞች እንዲወስዱት ይደረጋል። በአንዳንድ ተቋማት ላይ ደግሞ እነዚህ ንብረቶች ሆቴሉ አብሯቸው ከሚሰራው የተለያዩ የእርዳታ ድርጅቶች ጋር በመነጋገር በችግር ላይ የሚገኙ ሰዎችን የሚረዱ የእርዳታ ድርጅቶች እነዚህ ንብረቶች ይረከባሉ ማለት ነው። እንዲሁም ሆቴሉ እነዚህን ንብረቶች ለሽያጭ በማቅረብ ገቢውን ደግሞ ለሰራተኞች እኩል ሊያከፋፍል ወይም ደግሞ በተለያየ ጥቅማ ጥቅም መልክ ሊያቀርብ ይችላል። ለዛሬ ያዘጋጀሁላችሁ ፕሮግራም ይህን ይመስል ነበረ። እንግዲህ በፕሮግራሙ ጥሩ ግንዛቤ እንዳገኛችሁበት ተስፋ እናደርጋለን። እናንተም በሆቴል ላይ በነበራችሁ ቆይታ ንብረቶቻችሁ በዚህ መልክ ጠፍተውባችሁ ከሆነ በቀላሉ የሎስት ኤንድ ፋውንድን የሚቆጣጠረው የሃውስ ኪፒንግ ዲፓርትመንት ጋር በመሄድ አሊያም የሆቴሉ የሪሴፕሽን ቦታ ላይ በመሄድ ንብረቶቻችሁን በመጠየቅ እንዲሁም ደግሞ ስለ ንብረታችሁ በቂ መረጃ በመስጠት መረከብ የምትችሉ መሆኑን በአክብሮት ለመግለጽ እንወዳለን። ኢትዮ ሆቴል ፖድካስት የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ
ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ለነበረን ቆይታ በጣም እናመሰግናለን። ሰላም